ሰበር ዜና የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎች በጸጥታ ችግር አለመከፈታቸውን አስታወቀ። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። በቦምብ ጥቃት 2 ሰዎች ተጎዱ። በትናንትናው ዕለት ግንቦት 23 2018 ዓ.ም በአማራ ክልል ሰሜን ወሎ ዞን ወልዲያ ከተማ ራሳሊ ክፍለ ከተማ ቀበሌ 06 ጎንደር በር ኖክ ማደያ ፊት ለፊት ከቀኑ በ6 ሰዓት አካባቢ በአንድ ባጃጅ ላይ በተጠመደ ቦምብ ፈንድቶ 2 ሰዎች ላይ ከባድ ጉዳት መድረሱ ተዘግቧል። እስካሁን ድረስ በሀገሪቱ ባለው የምርጫ ሂደት ችግር እንዳላጋጠመ አረጋግጠናል ብለዋል የኢዜማ መሪ። የኢዜማ ፓርቲ መሪ ኢዮብ መሳፍንት በቂርቆስ ክፍለ ከተማ ወረዳ 9 የምርጫ ጣቢያ ተገኝተው ድምጽ ሰጥተዋል። የኢዜማው መሪ እስካሁን ምርጫ ሂደቱ መልካም መሆኑን ገልጸው የሚያጋጥሙ ችግሮችን ለመፍታት ማዕከላዊ የፓርቲ ቢሮ ማዘጋጀታቸውንም ገልጸዋል። እስካሁን በመላ ሀገሪቱ ባለው የምርጫ ሂደት ችግር እንዳላጋጠመ በሪፖርት አረጋግጠናልም ብለዋል። እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ለ7ኛው ጠቅላላ ምርጫ ድምጻቸውን ለመስጠት በበሻሻ ከተማ 2 ሀሮ ምርጫ ጣቢያ ተገኝተው ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን ላይ እሳቸውን የሚያሳስባቸው ጉዳይ መራጩ ሕዝብ ሳይሆን ተመራጩ ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትር ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃል ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ሕዝቡ በመጠበቃቸው ልክ በመታመን እጃቸው ልባቸው ንጹህ ሆነው ደከመን ተከተን ሳይሉ ይህን ሀገር ታሪክ የሚቀይርና የሕዝቡን ውለታ ለመክፈል ዝግጁነታቸውን ምን ያህል ነው ተብለው ሲጠየቁ እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመነን ሕዝብ እንዴት አገለግላለሁ፣ ህይወቱን እቀይረዋለሁ የሚለው ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ሰላም ተመልካቾች እንደምን ውላችኋል? ልዑል ኒውስ ነው። በማዕከላዊ ኢትዮጵያ ወልቂጤ የምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ሲል ጎጎት ፓርቲ ገለጸ። ፓርቲው በኦፊሻል የፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተር ተነጥቋል። የምርጫ ወረቀት በፌስታል ይዘው ሲበትኑ ተመልክተናል። ለምርጫ ቦርድ ምርጫው እንዲቆም አሳውቀናል ብሎ ከምርጫ ቦርድ አፋጣኝ ምላሽ እንደሚፈልግ አሳውቋል። በስፍራው የሚገኘው የሪፖርተር ዘጋቢ የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽን አነጋግራቸው በሰጡት ምላሽ ጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫ እንዲወጡ ተደርገዋል ማለቱን ተከትሎ ወደ ቦታው አስተባባሪዎችን ልከው እንዲያጣሩና ምንም ነገር እንዳልተደረገ ማረጋገጣቸውን ተናግረዋል። ፓርቲው ይህ ሆኗል ባለበት የምርጫ ጣቢያ 2 ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ መሆኑን አክለዋል። ሌላው ቱልካ በተባለ ጣቢያ አካባቢ የፓርቲው ታዛቢ ባጅ ስለተጠየቀ አኩርፎ ከመውጣቱ ውጪ የተፈጠረ ነገር እንደሌለም አስረድተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ከማለዳ 12 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ የ7ኛውን ጠቅላላ ምርጫ የድምጽ የማስፈጸም ሂደት ላይ እንደነበር ይታወቃል። ቦርዱ በስምሪት ላይ ያለው የትክክል ቡድኑ ያቀረበለትን ሪፖርት ተመልክቶ የሚከተለውን ወስኗል። በኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 49 በቅንፍ 4 መሰረት ቦርዱ የምርጫው ነጻና ፍትሐዊነት ይበልጥ ያሰፋልናል ብለው ካመነ የድምጽ መስጫ ሰዓቱን ሊያራዝም እንደሚችል በግልጽ ይደነግጋል። በመሆኑም የድምጽ መስጫ ሂደቱ ባልተጠናቀቀባቸው የምርጫ ጣቢያ ላይ ድምጽ የመስጠት ሂደቱ እስከ እኩለ ሌሊት 6 ሰዓት ድረስ የተራዘመ መሆኑን ቦርዱ ያሳውቃል። ማሳሰቢያ፣ የተመዘገቡ መራጮች ተመርጠው የተጠናቀቁባቸው ጣቢያዎች ላይ አስፈጻሚዎች የድምጽ ቆጠራ ሂደቱን እንደሚያከናውኑ ቦርዱ ያሳውቃል። የአፍሪካ ህብረት የምርጫ ታዛቢዎች ኃላፊ ስለ ምርጫው ምን አሉ? የአፍሪካ ህብረት የምርጫ ታዛቢዎች ኃላፊ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያው ምርጫ በጥሩ ሁኔታ እየተካሄደ ነው ሲሉ መናገራቸውን የፈረንሳይ ዜና አገልግሎት ከቀትር በፊት ዘግቧል። የኢትዮጵያ ምርጫ ከሚታዘቡት አንዱ የሆነውን የአፍሪካ ህብረት የምርጫ ታዛቢዎች የሚመሩት ኬንያታ የታላቂቱ የአፍሪካ
ክፍለ ዓለም ዋና ከተማ በኢትዮጵያ የምርጫው ሂደት ስርዓት ተጠብቆ ይካሄዳል ብለን ተስፋ እናደርጋለን እናምናለንም ብለዋል። በምርጫው የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ 10438 እጩዎች ቀርበዋል። ይሁንና የትግራይ ክልልን ጨምሮ በ46 የምርጫ ክልሎች ዛሬ ድምጽ እንደማይሰጥ ምርጫ ቦርዱ አስቀድሞ አሳውቆ ነበር። ትምህርት ቤቶች እስከ ረቡዕ ዝግ ይሆናሉ በሚል በአንዳንድ ማህበራዊ ሚዲያዎች የተሰራጩ መረጃዎች ሐሰተኛ እንደሆኑ ተገለጸ። ከነገ ጀምሮ ሁሉም መደበኛ ስራዎች ይቀጥላሉ ምርጫ ቦርድ አሳስቧል። 7ኛው ጠቅላላ ምርጫ ዛሬ ግንቦት 24 2018 ከማለዳ 12 ሰዓት ጀምሮ እየተካሄደ መሆኑ ይታወቃል። በዚህም መሰረት በመራጭነት የተመዘገቡ ዜጎች ሁሉ ድምጻቸውን ለመስጠት ይችሉ ዘንድና የድምጽ አሰጣጥ ሂደቱ ያለምንም የጸጥታ ችግር ይከናወን ዘንድ እለቱን ለድምጽ መስጫ ብቻ እንዲጠቀሙ የአስቸኳይ ጊዜ አገልግሎት ከሚሰጡ ተቋማት በስተቀር በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል መንግስታዊ የሆኑ የግል ተቋማት ዛሬ ግንቦት 24 ቀን 2018 ዓ.ም ብቻ ዝግ እንደሚያደርጉ ምርጫ ቦርድ ማሳወቁ ይታወሳል። በዚህም መሰረት ከነገ ማክሰኞ እለት ጀምሮ መደበኛ የመንግስትና የግል ተቋማት ስራ እንደሚቀጥል ቦርዱ አመልክቷል። በአንዳንድ ማህበራዊ ሚዲያ ገጾች ትምህርት ቤቶች እስከ ረቡዕ ዝግ ይሆናሉ ተብሎ የተሰራጨው መረጃ ሐሰተኛ እንደሆነና ከኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን ቢሮ ያገኘነው መረጃ ያመለክታል። ወደ ውጭ ዜናችን እናልፋለን። ቀይ ባህርን እዘጋለሁ አለች ኢራን። ኢራን ከአሜሪካ ተወዳዳሪዎች ጋር በተዘዋዋሪነት የምታደርገውን ግንኙነት ሙሉ በሙሉ ማቋረጧን አስታወቀች። ኢራን ይህንን እርምጃ የወሰደችው እስራኤል በሊባኖስና ጋዛ የምታደርገው ጥቃት ባለመቆሙ ምክንያት መሆኑን የሀገሪቱ የዜና ወኪል የሆነው ታስኒም ኒውስ ዘግቧል። እስራኤል በሊባኖስና በጋዛ የምታደርገውን ጥቃት ካላቆመች ኢራን የሆርሙዝ ባህርንና የቀይ ባህር ዋና መተላለፊያ የሆነውን የባብ አልማዳብን ሰርጥ ሙሉ በሙሉ እንደምትዘጋ አሳስባለች። የጻድቁ አቡነ ተክለ ሃይማኖት ምልጃና ረድኤት አይለየን። በተወለዱ በ3ኛው ቀን ከእናታቸው እቅፍ ወርደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ በማለት ሥላሴን አመስግነዋል። አባታችን ጸጋ ዘአብና እናታቸው እግዚአብሔር ፍስሐ ጽዮን ብለው ሰየሟቸው። በአንድ ወቅት ታዳጊው ፍስሐ ጽዮን ወደ ጫካ ለአደን በሄዱበት ጌታችን ተገልጦ ጸጋ መንፈስ ቅዱስን አሳደረባቸው። ለሐዋርያዊ አገልግሎት ለስብከተ ወንጌል እንደሚልካቸው አስረዳቸው። በተወለዱ በ15 ዓመታቸው ማዕረገ ዲቁናን፣ በ22 ዓመታቸው ደግሞ ማዕረገ ቅስናን ከግብጻዊ ጳጳስ አባ ቄርሎስ ተቀብለዋል። ቅዱስ ሚካኤልንም ስማቸውን ተክለ ሃይማኖት እንደሚባል ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ አበሰራቸው። ወላጆቻቸውም ካረፉ በኋላ ንብረታቸውን ሁሉ ለቤተ ክርስቲያንና ለነዳያን ሰጥተው ቤታቸውን ትተው ወንጌልን ለማስተማር ወጡ። በደብረ ዳሞ ገዳም ለ12 ዓመታት ተቀምጠው ሲወርዱ ገመዱ ሲበጠስ 6 ክንፍ አውጥተው በረዋል። በመላው የኢትዮጵያ እየተዘዋወሩ ወንጌልን በመስበክና ታምራትን በማድረግ በርካታ አሕዛብን አጥምቀዋል። አብያተ ክርስቲያናትንም አሳንጸዋል። በደብረ ሊባኖስ ገዳም አስቦ ዋሻ በዙሪያው 8 ጦሮች ተክለው እጃቸውን በትምህርተ መስቀል በመዘርጋትና የክርስቶስን ሕማማተ መስቀል በማሰብ ሌሊትና ቀን ያለማቋረጥ በጾምና በጸሎት ሲጋደሉ ከመቆየት ብዛትም አንድ እግራቸው ተሰብሯል። ጻድቁ አባታችን አቡነ ተክለ ሃይማኖት ከዚህ በኋላም ለ7 ዓመታት በአንድ እግራቸው ቆመው ለሰው ዘር ሁሉ ድህነትን ለምነዋል። ከዚህም ዓለም ድካም በሚያርፉበት ቀንም ጌታችን ከእናቱ ከቅድስት ድንግል ማርያም ከቅዱሳን መላእክት ከቅዱሳኖቹ ጋር መጥቶ የምህረት ቃል ኪዳን ሰጥቷቸዋል። አጽማቸው የፈለሰበት ዕለትም ግንቦት 12 ነው። የቅዱሱን ቃል ኪዳን ያመኑ ገዳማውያን እንደርሳቸው ሁሉ ዓለምን ንቀው በተጋድሎ ይኖራሉና ከበረከታቸውም እንድንሳተፍ ገዳማትን እንደግፍ፣ በዓታቸውን እያጸናን ከበረከታቸው እንካፈል። የምርጫ አስፈጻሚዎች መራጮችን ቶሎ ቶሎ ማስተናገድ እንዳለባቸው ተናግሬያለሁ። ካሙዙ ካሳ ብልጽግናን የወከለውና በየካ ክፍለ ከተማ ወረዳ 8 ምርጫ ክልል 11 ህዝባር 4 ቤተሰብ ሆቴል ምርጫ ጣቢያ የሚወዳደረው ካሙዙ ካሳ የምርጫውን ሂደት አስመልክቶ ለሪፖርተር አስተያየቱን ሰጥቷል። የምርጫ አስፈጻሚዎች መራጮችን ቶሎ ቶሎ ማስተናገድ እንዳለባቸው ተናግሬያለሁ ሲል ሙዚቃ አቀናባሪው ካሙዙ ካሳ ተናግሯል።
ሰበር መረጃ የኢትዮጵያ ብሔራዊ ምርጫ ቦርድ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን አስታወቀ። በኦሮሚያና በአማራ ክልል በተወሰኑ ቦታዎች የድምጽ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች እንዳሉም ቦርዱ ገልጿል። ቦርዱ ይህንን ያስታወቀው ዛሬ ሰኞ ግንቦት 24 2018 ከጠዋቱ 12 ሰዓት ጀምሮ እየተካሄደ ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው።